በትህትና ረከበልልና ትህትና ልዕልናን ያመጣል። የሕይወትን ትርጉም ከእግዚአብሔር ቃል ውጭ የሚያስረዳ ሌላ ነገር የለም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እውነተኛ መውደድ የሚገኘው የክርስቶስ ልብ ሲኖረን ብቻ ነው። ንቁም በበህላዌነ እስከ ንረክቦ ለአምላክነ አምላካችንን እስክናገኘው እስኪገለጥልን ድረስ ጸንተን እንቁም ማለት የታወከውን የመላእክት ከተማ ወደ ጦርነት የተቀየረውን የመላእክት ከተማ ያረጋጋ ጀምር። በምትኖረን ጥቂት ደቂቃ በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ይላል። በማ ፊት የምቆመው? በማ ፊት የምቆመው ማን ነኝ? ገብርኤል ነኝ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። በእግዚአብሔር ፊት አድራሻውን አሳይቶ ማንነቱን አስረድቶ እያስተዋወቀ ነው። እኔ ነኝ አለ። እኔ ገብርኤል ነኝ፣ አድራሻዬ ደግሞ በእግዚአብሔር ፊት የምቆም ነኝ፣ አድራሻዬ እግዚአብሔር ነው አለ። ክብር ምስጋና ለስሙ ይሁን። የፈለግነው በእግዚአብሔር ፊት የሚቆመውን ቅዱስ ገብርኤልን የምንፈልገው በእግዚአብሔር ፊት ስለሚቆም ነው። የምንፈልገው የእኛን ሐሳብ ወደ እግዚአብሔር የእግዚአብሔርን ደግሞ ወደ እኛ እያመጣ በነገረ ድህነት በመዳን ጉዞ በመዳን ውርስ ውስጥ አጋዣችን አማላጃችን ስለሆነ ተራዳኢ ስለሆነ እንወደዋለን። የቅዱስ ገብርኤል ተራዳኢነቱ አይለያችሁ ወገኖቼ። ቃሉን ከመጀመር አስቀድሞ እንዲህ ልበልና ቃሉን ልጀምር። በምሳሌ ምዕራፍ 8 ቁጥር 34 ላይ የሚሰማኝ ሰው ምስጉን ነው። እግዚአብሔርን የሚሰማ ሰው ምስጉን ነው። ምን የሚለኝ ሰው ምስጉን ነው? የሚሰማኝ ሰው ምስጉን ነው። ዕለት ዕለት በቤቴ መግቢያ የሚተጋ የደጀንም መድረክ የሚጠብቅ እኔን ያገኘ ሕይወትን ያገኛል፣ ከእግዚአብሔርም ሞገስን ያገኛል። እኔን ያጣ ግን ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ። ወገኖቼ በዚህ ዓለም ሰዎች በዋናነት የሚፈልጓቸው 3 ነገሮች አሉ። አንደኛው ነገር ደስታ ነው። ሁለተኛው ነገር ኃይል ነው። ሦስተኛው ነገር የኑሮ የሕይወት ትርጉም ነው። እመኑኝ እነዚህ 3ቱም በትክክል በሚጠቅመን በሚረባን መልኩ ልንረዳቸው ልናገኛቸው የምንችለው ከእግዚአብሔር ብቻ ነው። እውነተኛ ደስታ በዓለምና በቁሱ ላይ የተመሰረተ አይደለም። እውነተኛ ደስታ በዓለም ኃላፊ በሆነ ነገር ላይ የተመሰረተ አይደለም። እውነተኛ ደስታ ላያዊ አይደለም፣ ውስጣዊ ነው። እውነተኛ ደስታ ጊዜያዊ አይደለም፣ ዘላቂ ጸጸት የማያስከትል ነው። ስለዚህ እውነተኛው ደስታ ያለው በእግዚአብሔር ቃል ነው። ለዚህ ነው ሁልጊዜ በጌታ ምን ይበላችሁ? አልሰማውም። ምን ይበላችሁ? ክብር ምስጋና ለስሙ ይሁን። ሁለተኛው የሰው ልጆች ደስታ ብዙም ተግባራት የሚያከናውኑት ደስተኛ ለመሆን ነው። ወደ ትዳሩ፣ ወደ ትምህርቱ፣ ወደ ቤተሰብ መመስረቱ የተለያየውን ዓለም የተለያየውን ነገር የሚያደርጉት ደስተኛ ሕይወት ለመኖር ነው። ነገር ግን እውነተኛው ደስታ ያለው በክርስቶስ ብቻ ነው። ድጋሜ ክብር ምስጋና ለስሙ ይሁን። ሁለተኛው ኃይልን በመፈለግ የሰዎች የሁለተኛው ሕይወታቸው ሁለተኛ ከደስታ በመቀጠል ኃይልን በመፈለግ ታላቅ በታናሹ ላይ ባወራ በማወራዋ ላይ ማወራ በሰራተኛዋ ላይ ሁሉም የበላይነቱን ለማሳየት ይሞክራል። ምክንያቱም ኃይልን መፈለግ ሰብአዊ ባህሪ ነው። ሰብአዊ ባህሪ ነው። ክርስቶስ እውነተኛ ኃይልን ፍቅር ውስጥ አተመው፣ ፍቅር ውስጥ አስቀመጠው። እውነተኛ ኃይልን የታስቀመጠው ፍቅር ውስጥ። ስለዚህ የእውነተኛ
የምትፈልጉትን ነገር ለማድረግ የበላይነታችሁን ለማረጋገጥ ከፈለጋችሁ እውነተኛ ኃይል ያለው የእውነት ወዳጅ፣ የእውነት አፍቃሪ፣ የእውነት ወዳጅ ስትሆኑ ነው። ክብር ምስጋና ለስሙ ይሁን። ለዚህ ነው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እውነተኛ መውደድ የሚገኘው የክርስቶስ ልብ ሲኖረን ብቻ ነው። ሶስተኛና የመጨረሻው የኑሮ ትርጉም ነው። የህይወት ትርጉም ነው። የህይወት ዓላማ ነው። ወገኖቼ የህይወት ዓላማ፣ የህይወት ትርጉም ከመጽሐፍ ቅዱስ ውጭ የሚመልሰው አንዳች ነገር የለም። የህይወትን ትርጉም ከእግዚአብሔር ቃል ውጭ የሚያስረዳ ሌላ ነገር የለም። ምክንያቱስ እኔ ፍጡር ነኝ፣ የፈጠረኝ አለ። ስመጣ አላውቅም፣ አስፈቅዶ አልፈጠረኝም፣ አስፈቅዶ ወደዚህ ምድር አላመጣኝም፣ እያወቅኩ አልመጣሁም። ሲሄድም ሳያስፈቅድ የሚወስድ ሳልወድ እንደመጣሁ ሳልወድ የሚወስድ ባለቤት አለን። የህይወት ትርጉም ባለቤቱን እግዚአብሔርን ማወቅ ማምለክ ነው። ክብር ምስጋና ለስሙ ይሁን። ወገኖች ከዚህ የሚበልጥ ህይወት ትርጉም የለም። ስለዚህ እውነተኛ የህይወት ትርጉም ጥያቄ ያለባችሁ መልሱ ወንጌል ብቻ ነው። መልሱ የእግዚአብሔር ቃል ነው። መልሱ ከእግዚአብሔር ብቻ ነው ወገኖቼ። ስለዚህ በዚህ ሰዓት ወንጌል ተዘጋጅቶ ተማሩ ተብሎ አባቶች በመካከል ተቀምጠው ቀን ሌሊት ቆሞ አድረዋል። ቀን ቆሞ ሲያገለግሉ ብለዋል። አሁንም ማታ ከእናንተ ጋር ቁጭ ብለዋል። ምክንያቱም እናንተ የህይወት የትርጉም ጥያቄ አለባችሁ። ያ ጥያቄ ሳይሸራረፍ የሚመለሰው በወንጌል ነው፣ በእግዚአብሔር ቃል ነው። የአባቶች ዋና ተልእኮ የእናንተ የህይወት ሙሉ የዘመን ሁሉ ጥያቄ የሆነውን የህይወት ጉዳይ ቤተ ክርስቲያን ባላት ልሳኖቿ መልስ መስጠት ነው፣ ማስተማር ነው። የህይወት ጥያቄያችሁን መመለስ ነው። ምክንያቱም እውነተኛ መልስ ያለው ከመንፈስ ቅዱስ ስለሆነ ክብር ለመንፈስ ቅዱስ ይሁን። ወገኖቼ መንፈስ ቅዱስን አመስግኑት። ወገኖቼ በሚኖረን ጊዜ እኔ አነ ውእቱ ገብርኤል ዘቀውም ቅድመ እግዚአብሔር፣ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ይሄ መልስ የተሰጠው በጊዜው የቤተ መቅደስ ልምድ ላለው ካህን ለነበረ አንድ ዘካርያስ ለሚባል ታላቅ ሰው የተሰጠ መልስ ነው። ቅዱስ ገብርኤል ከእግዚአብሔር ዘንድ የሆነውን ከሰማይ የሆነውን መልእክት ነገረ መለኮታዊ የሆነውን ሐሳብና ጉዳይ ይዞ ወደ ዘካርያስ መጣ። ዘካርያስ ደግሞ በቤተ መቅደስ ነበረ። በነበረበት የሰሞን ዕጣ ደርሶት እያጠነ በነበረበት በዛ ሰዓት አንድ የምስራች ይዞ ወደ ዘካርያስ መጣ። የጸሎቱ ምላሽ ከእግዚአብሔር ዘንድ ተሰጥቶ የዘላለም ጥያቄው የዕድሜ ዘመን ሁሉ ጥያቄውን እግዚአብሔር ሊመልስ እንደወደደ እንደፈቀደ ነግረው ጀመር። የዘመን ሁሉ ጥያቄው ዓይኔን በዓይኔ ያላየሁም የሚል ነበር። ሚስቱ ሳራ መካን በሚስቱ ኤልሳቤጥ መካን በመሆኗ ምክንያት የልጅ ማጣት ችግር ነበረ። ኤልሳቤጥ ልጅ አልነበራትም። ልጅ የማጣት ጉዳይ ዘካርያስ ልጅ ባለመግኘቷ እሱ ልጅ በማጣቱ ብቻ ሳይሆን ባለቤቱ በልጅ ጦት የፊቷ መጠውለግ ከሰዎች የመለየት በዛም በብሉይ ኪዳን ዘመን የነበረው አለመውለድ የሚያስከትለውን የሥነ ልቦና ጫና በእሱም በባለቤቱም ላይ ያዥ ስለነበር የውስጡ እንቆቅልሽ ነበረ። ያንን እንቆቅልሽ ይዞ የሚገኘው ቤተ መቅደስ ነው። ያንን እንቆቅልሽ ይዞ ያገለግላል። ያንን እንቆቅልሽ ይዞ በእግዚአብሔር ፊት ያገለግላል። የውስጡን በውስጡ ይዞ አምላኩን ያመሰግናል። የውስጡን በውስጡ ይዞ የሚያመሰግን የውስጡን በውስጡ ይዞ ተመስገን የሚል የተባረከ ሕዝብ ነው ወገኖቼ። በዚህ ጊዜ እግዚአብሔር አምላክ የጸሎቱን ምላሽ ይሆን ዘንድ ቅዱስ ገብርኤል ወደ ዘካርያስ ተላከና ለዘካርያስ የምስራች ነገረው። ምን የሚል? ለዘካርያስ የተነገረው የምስራች ሚስትህ ኤልሳቤጥ ትጸንሳለች የሚል ነበረ። ለመካኖች ይህ የሕይወት ሁሉ ላልወለዱ ይህ የዘመን ሁሉ የምስራች ነው። ክብር ምስጋና ለስሙ ይሁን። ትወልዳለች፣ ትጸንሳለች፣ ትወልዳለች አለው። ሚስት ኤልሳቤጥ እንደ መከንክ አትቀርም፣ ዓይንህን በዓይንህ ታያለች ብሎ ሲለው ዘካርያስ የሚያውቀው ሰውኛውን ነው። ስለ መላእክት ያውቃል። የቤተ መቅደስ አገልጋይ ነው።
በቤተ መቅደስ ሲገባ መልአክ ቀስፎ እንዳያስቀረው የተለያየ ሕዝቡን እገዛ በጸሎት እንዲያግዙ ጠይቆ የሚገባ አገልጋይ ነው። ነገር ግን ዘካርያስ የዛለታ ከመልአኩ ጋር ይመላለስ የነበረው ምልልስ መንፈሳዊ አልነበረም፣ እግዚአብሔራዊ አልነበረም። እግዚአብሔር እንዲህ ብሎሃል ይለዋል። ዘካርያስ ደግሞ እኔ እኮ አርጅቻለሁ፣ ሚስቴ አርጅታለች፣ ካረጀች በኋላ እንዴት መውለድ ትችላለች ይላል። ዘካርያስ ባዮሎጂ ነው የሚናገረው። ሰውኛ ያለውን ነገር ይናገራል፣ የሰውን ልማድ ይናገራል። ቅዱስ ገብርኤል ደግሞ የእግዚአብሔርን ሐሳብ፣ ነገረ መለኮታዊውን ሐሳብ፣ እግዚአብሔራዊውን ሐሳብ ይናገራል። እኔ እኮ እያናገርኩ ያለሁት እንደ ተራ ሰው እንደ ጓደኛ አይደለም፣ በስጋዊ እንደምታስበው አይደለም። ምክንያቱም እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው አንዳች የለምና። ማርጀት በእኛ በለመድነው አስተሳሰብ የተለመዱ ነገሮች ሁሉ እግዚአብሔር ከዛ በላይ ነው። እግዚአብሔር ከዛ ውጭ መስራት ይችላል። ለእግዚአብሔር እኛ የምናወጣው ሕግና ደንብ መተዳደሪያው አይደለም። የሚሳነው ነገር የለም። ስለዚህ የሚነግረው ቅዱስ ገብርኤል ስለማይሳነው ስለ እግዚአብሔር ነው። ሁሉን ማድረግ ስለሚችለው፣ ታሪክን መቀየር ስለሚችለው፣ እርጅና ለመውለድ በፊቱ ምክንያት በማይሆነው የእግዚአብሔርን ነገር ይነግረዋል። ዘካርያስ ደግሞ በባዮሎጂ ይመልሳል። አርጅቻለሁ፣ እሷ አርጅታለች የሚል። ይህን ጊዜ ቅዱስ ገብርኤል የዘካርያስን መልስ ለማስተካከል እንዲህ አለው፣ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ አለ። በማን ፊት የምቆመው? በማን ፊት የምቆመው? ይሄ ሐሳብ እግዚአብሔራዊ ሐሳብ ነው። ስለምን በሥጋ ታስባለህ? እግዚአብሔራዊ ሐሳብ በሰው አእምሮ ተመርምሮ አይደረስበትም። በሰው ልማድና ባህልም አይወሰንም። አንተ በምታውቀው ብቻም አይገደብም። የዘመናችን ችግር ነው ወገኖቼ። ነገረ መለኮትን የባዮሎጂ መምህራን ያዙትና ዲኤንኤ ይሉን ጀመር ክርስቶስን ሳይቀር። ስለ መላእክቱን በፍጹም ሰው ብቻ ወስነው አንድ ሰው እዚህ ጋር ውሱን ነውና ሌላ ጋር አዲስ አበባ ያለ አንድ ሰው ሐዋሳ እንደማይገኝ የእግዚአብሔርን ማሰራር እንዲህ በሰው ብቻ እየመሰሉ ይነግሩን ጀመር። አረ ባዮሎጂ መምህራን ልብ ይስጣችሁ፣ እንደው አትቀየሙኝና ነገረ መለኮት ከመማር ባሻገር ሕይወት ይፈልጋል፣ ጸሎት ይፈልጋል፣ እግዚአብሔርን መጠየቅ ይፈልጋል። ዝም ተብሎ ከጓደኛ ጋር እንኳን ዝም ብላችሁ የምታወሩ ከሆነ መጨረሻችሁ መደባደብ ነው። እያሰቡ ማውራት ይጠይቃል። የዘመናችን ሰባኪያን ማሰብ የለም፣ መናገር መስማት የለም፣ መጮህ። እንዲህ ያለ ዘመን መጣን። እንዲህ ሲሆን ልቤ አንድ ነገር ያስባል። ምን አለ ቅዱስ ገብርኤል ይቅር በሉኝና ምን አለ እንደ ዘካርያስ በመልአኩ ፊት በማይገባ መልኩ ምድራዊ ሐሳብ ያወራል፣ የሰውን ልማድ ይናገራል። የእግዚአብሔርን ሲነግረው ይሄ ሰው ብቻ የሚናገር ሰማያዊውን የማያይ የእግዚአብሔርን ሐሳብ የማይረዳው ስጋዊ ብቻ የሚያወራውናል አፉን ቆልፍ ዘግቶት ሄደ። እንዲህ ቢሆን ብዬ ይቅር በሉኝና ዝም ብለው ሳይረዱ ሕዝብን የሚያሳስቱ፣ ሕዝብን የሚያንገላቱ፣ ሕዝብን የሚያውኩ፣ መስማት የማይችሉ ሁሌ በመናገር የተጠመዱ ተናጋሪዎችን ምን አለ ቅዱስ ገብርኤል እንደው ሸብ ቢያደርግልን ብዬ እመኛለሁ። ይቅር በሉኝ። ንስሐ እስኪገቡ እውነትን እስኪረዱ ትክክለኛውን ሐሳብ እግዚአብሔራዊውን ሐሳብ ለማስተማር ለማስተላለፍ ለመናገር እስኪበቁ ምን አለ እነሱ አፋቸውን መዝጋት ካልቻሉ ቅዱስ ገብርኤል እንደው ሸብ ቢያደርግልን። ዓለም እየታወከ ነው። ዓለምን እያወከ ያለው ስጋዊ ሐሳብ ሰለጠነና በስጋዊ ሐሳብ ላይ ደግሞ ስጋዊ ልብ ወለድ የሆነ ከልብ እየነቃ ከመንፈስ ቅዱስ ያልተገኘ ሐሳብ የነገረ መለኮትን ሐሳብ በየመንደሩ ባልተገባ መልኩ ሲዘሩት ሳይ ምን አለ ቅዱስ ገብርኤል ዛሬም እንደ ዘካርያስ ሸብ ብታረጋቸው እመኛለሁ። ስለዚህ ዘካርያስ ይናገራል፣ ግን የሚናገረው
ለመላኩ በሚገባው ልክ አልነበረም። ስለዚህ ቅዱስ ገብርኤል ያለ አግባብ የሚናገር አንደበቱን የእግዚአብሔር ሐሳብ ወደ እርሱ መጥቶ በስጋው የሚመልስበትን ስሜቱን ስላልወደደ አንደበቱን ቆለፈው። እስከሚያነገር እስክታይ ድረስ እስኪፈጸም ድረስ ዲዳ ሆናልና አንደበቱን። እዚህ ላይ የምናየው አነውቱ ገብርኤል ዘቀውም ቅድቅ ነገረው። እኔ እኮ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። ወገኖቼ ጥያቄ፣ የነገረ መላእክትን ጉዳይ በብዙ ይተምረናል። 99 ነገደ መላእክት 7 አለቆች እንዳሏቸው እናውቃለን። ከአለቆች በማዕረግ ሁለተኛው ቅዱስ ገብርኤል ነው። ቅዱስ ገብርኤል ማለት ገብርኤል ማለት ነው፣ የእግዚአብሔር አገልጋይ ማለት ነው። ገብርኤል ማለት አንዳንዴም ወልደ እግዚአብሔር ብለውም ከዛ ከሰለስቱ ደቂቅ ታሪክ ጋር መስለውም ይናገራሉ ወገኖቼ። ስለዚህ ገብርኤል ማለት እግዚእ ወገብር ማለት ነው፣ የእግዚአብሔር አገልጋይ ማለት ነው። መጋቤ ሐዲስ ነው። የሐዲስ ኪዳንን ምግብና የሐዲስ ኪዳንን የምስራች ዜና ወደ ዓለም ያመጣ። ምክንያቱም አስቀድሞ በዓለመ መላእክት የታወከውን የመላእክት ከተማ ያረጋጋ ነበረ። የታወከውን ለሰላም የተፈጠረው የሰላም ከተማ የዝማሬ ከተማ የሆነው የመላእክት ከተማ በአንዱ በዲያብሎስ ውሸት ታወከ። በታወከ ጊዜ ያጽናና ያረጋጋ ቅዱስ ገብርኤል ነው። ከላይ የነበረው አሐዜ መንጦላዕት ሆኖ የተፈጠረው ሳጥናኤል እግዚአብሔር ፈጥሮ ለጊዜው ተሰወረ። ከፊታቸው ራሱን በራሱ ሰወረ። ወረሰየ ጽልመተ ምስዋሮ፣ ራሱን በራሱ ይሰውራል። ሰውሮ የሚኖር አምላክ ነው። ከዚህ በኋላ የመላእክት ጥያቄ ማን ፈጠረን ተባባሉ። ይሄኔ ከፍ ብሎ ሲያይ ሳጥናኤል ከሁሉ በላይ ነው። ሲያይ ሁሉም ከበታች ናቸው። አነ ፈጣሪ እኔ ፈጠርኳችሁ አለ። ከልቡ አንቅቶ ከፍ ብሎ በመታየቱ ታብዮ እኔ ፈጠርኳችሁ አለ። ቅዱስ ገብርኤል እንዲህ ብሎ ሲል የሳጥናኤልን አሐዜ መንጦላዕት ሆኖ በመፈጠሩ ከፍ ብሎ በመገኘቱ በትዕቢት መዋሸቱን የተረዳ ቅዱስ ገብርኤል ንቁም በበህላዌነ እስከ ንረክቦ ለአምላክነ፣ አምላካችንን እስክናገኘው እስኪገለጥልን ድረስ ጸንተን እንቁ ማለት የታወከውን የመላእክት ከተማ ወደ ጦርነት የተቀየረውን የመላእክት ከተማ ያረጋጋ ጀምር። ወገኖቼ ውሸት ከላይ ያለው አካል ከዋሸ ከታች ያለው ይበጠበጣል። ውሸታም ከበዛ ከተማ ሰላም ያጣል፣ ጦርነት ይበዛል። ወገኖቼ አንድ እንደው ጥያቄ አትታዘቡኝና፣ ውሸት ይሸጣል አውቃለሁ፣ ጥሩ ዋጋ ያወጣል አውቃለሁ። ፌክ ኒውስ፣ አሉባልታ፣ ውሸት በጣም በውድ የሚሸጥ ጥሩ ገንዘብ ገበያተኛ ያለው ፈላጊ ያለው። ምክንያቱም ብዙ ሰው ውሸት ይፈልጋል ማለት ነው። በሌላ አነጋገር ይገዛል፣ ይሸጣል። መስረጃ እየተባለ ውሸት እየተፈበረከ የሚሸጥበት ዘመን። ወገኖቼ ውሸት ከበዛ ሁከት ይመጣል። ውሸት ከበዛ መለያየት ይመጣል። ሁከት ከበዛ ጦርነት ይበዛል፣ መለያየት ይበዛል። የሳጥናኤል መዋሸት የዓለመ መላእክት የሰላሙን ከተማ የሁከት ከተማ እንዳደረገው በቤታችሁ ያለ አባወራ ከዋሸ ቤተሰቡ ሰላም አያገኝም። እማወራዋ ከዋሸች ቤተሰቡ ሰላም አያገኝም። ወገኖቼ ውሸት የሰይጣን አንጡራ ሀብት ነው። ሰይጣንን ትጠላላችሁ ነው? አትጠሉትም? ትጠሉታላችሁ? አትጠሉትም? እስኪ ሰይጣንን የሚቃወም ሰው እጁን ያውጣ። የሚቃወም የማይወድ ጎበዞች። እሺ አንድ ሰው 6 ሰዓት ላይ የምሳ ግብዣ ጋብዣለሁ ና ብሎ የጥሪ ወረቀት ልኮ የተጋበዘው ሰው ሰዓት አክብሮ ሲመጣ ለምን መጣ ማለት ይችላል? ንገሩኛ፣ ይችላል? ውሸት የሰይጣን የጥሪ ካርድ ነው። ስትዋሹ ንብረቱ ነው፣ ገንዘቡን አቧላ ሐሰት ንብረቱ ነውና ንብረቱ ባለበት ባለቤቱ ይገኛል። እየዋሻችሁ ስታማትቡ ብትሉ ሰይጣን እሱም እኮ ሙድ ይዛል። አላያችሁም? በሐዋርያት ሥራ ላይ ያለው ታሪክ
እነዛ አንድ ሰዎች ያደረጉትን ነገር መጡና አጋንንት ሊፈውሱ ነው፣ ሰይጣንን ሊያስለቅቁ ነው። መጡና ውጣ ማለት ጀመረ። ዝም። በክርስቶስ ስም በኢየሱስ ስም ዝም። በጴጥሮስ ስም ዝም። በጳውሎስ ስም ዝም። መጨረሻ ግን እዛ መጽሐፍ ላይ አልተጻፈም፣ እኔ ሲመስለኝ ማለት ነው። ሰውየውን እንዲቀና ብሎ ያየው ይመስለኛል። ኢየሱስንም አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ ጴጥሮስንም አውቀዋለሁ፣ እንደው ለመሆኑ አንተ ማን ነህ አለው። አጋንንት የሚያስወጣውን እኮ ነው። እንደው ለመሆኑ አንተ ማን ማለት ከኔ በምን ትለያለህ እኮ ነው። ከኔ በምንድን ነው የምትለየው? አንተ እኔን ለማስወጣት ከኔ የተሻለ ምን አለ? ወገኖቼ እስኪ እኔና እናንተ ከሰይጣን የተሻለ ምን አለን? የለም፣ እኛ አማኞች ነን። በሐልዎተ እግዚአብሔር ሰይጣን ድርድር እኮ የለውም። እግዚአብሔር እንዳለ ያምናል፣ ያውቃል፣ ስሙ ሲጠራም ይንቀጠቀጥማል ተብሎ በያዕቆብ መልእክት ተጽፏል። ስለዚህ በእምነት እኛ እኮ ገብርኤልን፣ ሚካኤልን፣ እግዚአብሔርን እያልን በውሸት እኮ እንምላለን። ሰይጣን ግን ስሙ ሲጠራ ይንቀጠቀጣል ነው የሚለው። ይህን ሳስብ አንዳንዴ ውስጤን ትካዜ ይሞላዋል። በእምነት ከሰይጣን እንዳላንስ እፈራለሁ። ስመ እግዚአብሔር ሲጠራ ውስጤ የሚሰማኝ ስሜት ፈሪሃ እግዚአብሔር፣ እግዚአብሔርን ማክበር፣ እግዚአብሔርን መውደድ፣ እግዚአብሔርን መፍራት ዘወትር የማይበርድ የልቤ ሕይወት የውስጤ ሕይወት እንዲሆን እመኛለሁ። ወገኖቼ ስንት ሰው በሐሰት የሚምል እኮ አለ። ሰይጣን በሐሰት የሚምል አይመስለኝም። የእግዚአብሔርን ስም ይጠራ አይመስለኝም። ምክንያቱም ስሙ ሲጠራ ምን ይላል? መልሱልኛ። ምን ይላል? መልሱልኝ። ስሙ ሲጠራ ምን ይላል? ይንቀጠቀጥማል። ስለዚህ እምነታችን ምን ያህል ከሰይጣን ይበልጣል? በሐልዎተ እግዚአብሔር ላይ ያለን ፍጹም እምነት፣ ጥርጥር የሌለው ነቅ የሌለው እምነት አለን ወይ ብዬ ስጠይቅ እንጃ አንድ እንጃ የሚል ወንጌል አለ። ባለቤቱ ሲመጣ ሰው ያገኝ ይሆን ይላል። እንጃ ይላል ወንጌሉ። እንጃ። እሺ በምነው ብትበልጥ? የለም በጾማችን ሰይጣንን እንበልጠዋለን እንዳትሉኝ፣ ሰይጣን ከናካቴው አይበላም፣ ከናካቴው አይበላም። የለም እኛ እኮ ጎበዞች ነን፣ ብዙ ጥቅስ በማወቅ በመማር ብዙ በመማር ሰይጣንን እንበልጠዋለን ካላችሁኝ፣ በጥቅስ የሚስተካከለው የለም። ባለቤቱን ክርስቶስን እየጠቀሰ ሲያናግረው እንደነበር መጽሐፍ ቅዱስ ይነግረናል። አዋቂ ያውቃል። እየጠቀሰ እንዲህ ተብሏል፣ እንዲህ ተጽፏል፣ እንዲህ ተብሏል እያለ አዋቂነቱን ያሳየው ነበር። በእውቀትም በጥቅስ ብዛትም በትምህርትም አንበልጠው ወገኖቼ። እና በምነው ምን በልጠው? የለም እኔ ሌሊት ሙሉ በመጸለይ በልጠዋለሁ እንዳትሉ፣ በትጋ ሌሊት እንዳትሉ፣ ከናካቴው አይተኛም። ከናካቴው ምን አይልም? አይተኛም። ስለዚህ ሰይጣንን በምን እንበልጠዋለን የሚል ጥያቄ ካላችሁ እነዚህ ሁሉ ነገሮች ኖሯችሁ ትህትና ካላችሁ ውሸት ከውስጣችሁ ከራቀላችሁ፣ አዎ ሰይጣንን ትበልጡታላችሁ። ክብር ምስጋና ለስሙ ይሁን። ሰይጣንን የምትበልጡት በዚህ ነው፣ ትህትና። ቅዱስ ሚካኤልን ስናስብ እስመ በትህትና ረከበ ልዕልና፣ ትህትና ልዕልናን ያመጣል። ትህትና ሰይጣንን ድል ይነሳል። ቅድም የጠቀስኳቸው እያንዳንዳቸው ነገሮች ኖረው ትህትና ከሌለ ሲባዛ በዜሮ ነው። መልሱ ምን ይሆናል? ሲባዛ በዜሮ መልሱ ምን ይሆናል? አበቃ። ስትጾም ብትውል ያለ ትህትና፣ ስትጸልይ ብትውል ያለ ትህትና፣ ቆመ ሌሊቱን ሙሉ ብታነጋ ያለ ትህትና፣ ስትማር ብትኖር ያለ ትህትና፣ የፈለገ የመጽሐፍ ቅዱስ ጥቅስ ብታውቅ ያለ ትህትና ከንቱ ነው። አንዳንዴ ታበዩ አሉ አይደለ? አንዳንድ ሰሞኑን የታበዩ በትዕቢት የሚናገሩ ለሚናገሩ ለአፋቸው ለከት የሌላቸው አገርን ብድግ እያደረጉ ለጠንቋይ የሚያድሉ ብድግ አድርገው ይሄ ጠንቋይ ሀገር ነው፣ ይሄ ከሌ ሀገር ነው። እነሱን አዳይ ያደረጋቸው ማን ነው? አዳይ ያደረጋቸው ማን ነው? ሀገሩ እኮ መንግስት አለው፣ ሀገሩ ባለቤት አለው፣ ሀገሩ ህዝብ አለው። ይሄኛው የጠንቋይ እነሱን አገር ሰጪ ያደረጋቸው ማን ነው? እዩት። ያልታረመ አንደበት፣ ያልተገራ አንደበት፣
ሰይጣናዊ አንደበት ለሚናገረው ጥንቃቄ የለውም። ምንጊዜም ጠብን ከመጫር አልፎ ወደ ማስማማት ወደ ማረጋጋት አይመጣም። ምክንያቱም ሰይጣን በመዋሸት ጠብ መዝራት ልማዱ ነው። የሰይጣን ሀገር የጠንቋይ ሀገር እያሉ ህዝብን ለማባላት ህዝብን እንዳይተማመን ለማድረግ የሚሰሩ አገልጋዮች አሉ፣ የሰይጣን አገልጋዮች። እግዚአብሔር እንዲህ ካለ ትዕቢት ሁላችንንም ይጠብቀን፣ ሁላችንንም ይሰውረን። እናም ወገኖቼ ስለዚህ የታወከውን የመላእክት ከተማ በውሸት ምክንያት ያረጋጋው ቅዱስ ገብርኤል ነው። ቅዱስ ገብርኤል ማረጋጋት ልማዱ ነው። ከመይጹር ዜና ለማርያም መጋቢ ሐዲስ ተሰኘ። ምክንያቱስ ያኔ በዓለመ መላእክት የታወከውን የመላእክት ከተማ እንዳረጋጋ በሰይጣን ምክንያት የታወከውን የሰዎች ልቡና የጠፋውን የሰዎች ደስታ የራቀውን የሰዎች ሰላም የተመሰረተውን መለያየት የሚፈርስበትን ሰማያዊ ዜና ሰማያዊ ዕቅድ መለኮታዊ አጀንዳ ለምድር በመንገር ፍስሐን ያመጣ ዘንድ ቅዱስ ገብርኤል ተላከ፣ ተመረጠ። ክብር ምስጋና ለስሙ ይሁን። እንዲህ አለ፣ ድንግል ማርያምን ቀረብ ብሎ ደስ ይበልሽ አላት። ምን ይበልሽ? ምን ይበልሽ? ደስ ይበልሽ። ምክንያቱስ የሰው ልጆች ሁሉ የመጀመሪያው ችግር ከምድር ደስታ ጠፍቷል። ሰላም ስለሌለ ደስተኝነት አብሮ ጠፍቷል። ስለዚህ የሰላም አለቃ ሊወለድ ነው፣ ደስታ ሊመለስ ነው። ስለዚህ ምን ይበልሽ? ምን ይበልሽ? ደስ ይበልሽ። ያ ደስታ ለኔ ነው የሚል ያ ደስታ ኢየሱስ ክርስቶስ ነው የሚል ዛሬም ድንግል ማርያምን ደስ ይበልሽ ይላል መልአኩን ተገብቶ። ያ ደስታ ዘላለማዊ ነው። ያ ደስታ ዛሬ ነው። ያ ደስታ ወደፊት ለትውልድ ለአማኝ ሁሉ የሚቀጥል ደስታ ነውና አማኝ ምን ይላል? እንደ ቅዱስ ገብርኤል ድንግል ማርያምን ምን ይላል? ደስ ይበልሽ እያለ ያመሰግናታል። ምክንያቱስ ትውልድ ሁሉ ምን ይሉኛል? ያመሰግኑኛል። ይሄንን እያሰቡ ለምን? እርሱ በእኔ ታላቅ ነገርን አድርጓልና ስሙም ቅዱስ ነው። ስለተደረገው በእርሷ ስለሆነው ታላቅ ነገር ቅዱስ የሆነውን ስሙን እያመሰገኑ እርሷንም ደስ ይበልሽ ይሏታል። ክብር ምስጋና ለስሙ ይሁን። ወገኖቼ እግዚአብሔር ይክበር ይመስገን። ወገኖቼ ስለዚህ አሁን ቅዱስ ገብርኤል ወደ ድንግል ማርያም መጣ። መጋቢ ሐዲስ ሆኖ ምን ሆኖ? ምን ሆኖ? መጋቢ ሐዲስ። መጋቢ ሐዲስ ቅዱስ ገብርኤል ነው። መጋቢ ሐዲስ መጋቢ ብሉይ ቅዱስ ሚካኤል ነው። እኔ ብዙ ጊዜ መላከ ሲሉኝ እንትን እየከበደኝ ስሟል ተቀብዬ አላውቅም። መልአክ ሲባል መልአከ ምሕረት እንዴ እኔ አሁን የምህረት አለቃ ነኝ፣ ይከብደኛል። ተቀብዬ አላውቅም። መምህር ሲሉም ይከብደኛል። መምህር እኮ መንፈስ ቅዱስ ነው። እውነተኛ መምህር የመንፈስ ቅዱስ ማደሪያ ብቻ እኮ ነው። መምህርም ሲሉ ይከብደኛል። እኔ እንደውም አልደራደርባት አንድ ስም አለችኝ፣ እሷም አባ ብቻ። ክብር ምስጋና ለስሙ ይሁን። ከዚህ ውጭ ሌላ ነገር አልፈልግም ወገኖቼ። መጋቢ ሐዲስ የቅዱስ ገብርኤል ስም ነው። እንደ ቅዱስ ገብርኤል እንግዲህ ሌላ ውስጥ አልገባም። አሁን ቅዱስ ገብርኤል በአዲስ ኪዳንም ድንግል ማርያምን ሰዎችን የሚያጽናናውን ሰዎችን የሚያስደስተውን ዘስሙ ብርሃናዊ ሆኖ የምስራች ይሰብክ ዘንድ በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል ወደኛ መጣ። ክብር ምስጋና ለስሙ ይሁን። በድንግል ማርያም አማካኝነት የዓለም ሰላም የሚመሰረትበት ዓለም ደስተኛ የሚሆንበት እውነተኛ ደስታ የሚመለስበትን ክርስቶስን የምትወልድ ድንግል ማርያም መሆኗን አበሰራት። ያ ምስራች የሁላችን ምስራች ነው። ያኔ በቤተልሔም መላእክት እንደዘመሩ፣ ምክንያቱም ከሰው ደስታ ጠፍቷል፣ ከሰው ብርሃን ርቋል። ለምን ካላችሁኝ ጥቂት ነገር ብለን ትምህርታችንን እናበቃለን ወገኖቼ። ከዛ በፊት ግን በማፊት እምቆም አልሰማችሁ? በማፊት እምቆም አልሰማሁም። በማፊት ፊት እምቆም በማፊት ይህን ነገር አስባችሁ ታውቃላችሁ? ቅዱስ ገብርኤል አድራሻውን ሲጠየቅ እግዚአብሔር ጋር በእግዚአብሔር ፊት አለ። ቅዱስ ገብርኤልን የምታገኙት የት ነው? በዛ አድራሻ ይዛ ነው አለ። ቆይ የኔ ጥያቄ ለሁላችሁም ልጠይቅ ነው። አሁን የእግዚአብሔር ፊቱ የቱ ጋር ነው ወገኖቼ? ይህን ጥያቄ መልሱልኝ። ብዙ ነገሮች እንድንረዳ ይረዳናል። እኔ አላውቀውም ማርያምን።
የቱ ጋ ነው? ምክንያቱስ ከበርባኖስ በታች መሰረቱ፣ ከአርያም በላይ ቁመቱ አይባልም፣ ከአድማስ እስከ አድማስ ምኑ አይባልም፣ ስፋቱ ተብሎ አይነገርም። ለምሳሌ ሁላችንም አሁን ምን እየተነፈስን ያለ ነው? አየርን ተነፍሳለን አይደለ? ኦክሲጅን አለ አይደለ? ኦክሲጅን በዓለም ምን ያህል ፍጥረት ይኖራል? እንስሳቱ ምኑ እጽዋቱ ቢደመር ስንት ትሪሊዮን ይሆናል? የሰው ልጅ እንኳን በቢሊየን ነው የሚቆጠረው። በአሁን ጊዜ በትሪሊየን የሚቆጠር እንስሳቱ በዓለም ያለው ሁሉ እንስሳት፣ በዓለም ያለው ሁሉ ፍጥረት፣ በዓለም ያለው ሁሉ እጽዋት አየር ያስፈልገዋል። ግን ይሄ ሁሉ የአየር ፈላጊ እንደ ብዛቱ አየር ለማግኘት ግን ወረፋ የለም። ምን የለም? ወረፋ የለም። ቆይ ጠብቅ የለም። ሁሉም ከየት ነው የሚያገኘው? አጠገቡ ነው የሚያገኘው። ሁሉም የት ነው የሚያገኘው? ጎኑ ነው የሚያገኘው። ከየት ነው የሚያገኘው? ጎኑ ነው የሚያገኘው አየርን። ግን አየር በዓለም ሙሉ ነው። ግን የሌለበት ቦታ አለ አይደለ? ወደ ላይ ጠፈር የሚሄዱ ተመራማሪዎች ምን ይዘው ይሄዳሉ? ኦክሲጅን ጭነው ይሄዳሉ አይደለ? ምክንያቱስ የሌለበት ቦታ አለ ነው። እግዚአብሔር ግን የሌለበት ቦታ አለ? ንገሩኛ። አለ እንዴ? አልሰማችሁም? አለ እንዴ? እሺ አሁን አየር፣ አንድ አየር ሁሉ ያለ ወረፋ የሚስበው፣ ሁሉ ያለ ወረፋ የሚያገኘው፣ የፈለገ ሁሉ የሚያገኘው፣ ወረፋ ሳይጠብቅ አጠገቡ የሚያገኘው አንድ ኦክሲጅን ግን በዓለም ምላት ላይ ያለ። እግዚአብሔር በዓለም ምላት ብቻ አይወሰንም። በዓለማት እግዚአብሔር ለዓለም ለእግዚአብሔር ምኑ ናት? በእጁ ላይ እንዳለች ትንኝ ናት። በእጃችሁ ላይ እንዳለች ትንኝ። እስራ ዓለማት፣ ብዙ ዓለማት አሉ። 20 ዓለሞች አሉ እንላለን በቤተ ክርስቲያናችን። እቺ አንዱ ዓለም በእግዚአብሔር እጅ ውስጥ እንደ ምንድን ናት? እንደ ትንኝ። እግዚአብሔር ዓለምን ይወስናል እንጂ ዓለም እግዚአብሔርን ምን አይለውም። ከኔ ጋር ናቸው? ዓለም እግዚአብሔርን ምን አይለውም። ስለዚህ እግዚአብሔር ዓለምን እንድች እንደ ትንኝ የሚያያት፣ በእጁ ላይ ያለች እንደ ትንኝ የሚያያት ትንሽ ነገር ናት። ከኔ ጋር ናቸው? ዓለምን እንዴት ነው የሚያያት? እንደ ትንኝ፣ እጁ ላይ እንዳለች እንደ ትንኝ የሚያያት። እኛ ያለንባትን ዓለም በእግዚአብሔር እጅ ውስጥ ያለች ትንሽ ነገር። ስለዚህ የእግዚአብሔር ፊቱ የቱ ጋር ነው? ዓለም እንዲህ ከሆነች እኛ ዓለም ላይ ሆነን የእግዚአብሔር ፊት የቱ ጋር ነው? ንገሩኝ። ፊቱ የቱ ጋር ነው? ቅዱስ ገብርኤልን እኮ እንድናገኘው ነው። እንደዚህ የሚሉ ጠያቂዎች አሉ አይደለ? ቅዱስ ገብርኤል ሐዋሳ ቢሆን ቁልቢ የለም፣ ቁልቢ ቢሆን አዲስ አበባ የለም የሚሉ አሉ አይደለ? ለነሱ አንድ ጥያቄ አለኝ። ቅዱስ ገብርኤልን እኔም እንዳገኘው ፈልጋለሁ፣ ግን አድራሻዬ በእግዚአብሔር ፊት እግዚአብሔር ጋር ነው ያለሁት አለ። በእግዚአብሔር ፊት የምቆም አለ። በየት ፊት የምቆም? እንዲገባችሁ ነው ደጋግሜ የምጠይቃችሁ። በየት ፊት የምቆም? በእግዚአብሔር ፊት የሚቆም ከሆነ ቅዱስ ገብርኤል የእግዚአብሔር ፊቱ የቱ ጋር ነው? ምክንያቱም ገብርኤል ሐዋሳ ሲሆን ቁልቢ ይታጣል፣ እዚህ ሲሆን እዚህ የለም ብለው ለሚያስተምሩ የባዮሎጂ መምህራን እኔ ደግሞ ጥያቄ አንድ ነው። እግዚአብሔር ቅዱስ ገብርኤል በእግዚአብሔር ፊት ከሆነ እዚህ ያለ እዛ የለም ለማለት የእግዚአብሔር ፊቱ የቱ ጋር ነው የሚል ነው። ሐዋሳ ሲሆን ይታጣል፣ ቁልቢ ሲሆን ለሚሉ የባዮሎጂ መምህራን፣ የጂኦግራፊ መምህራን የነገረ መለኮት አይደሉም፣ የመለኮታዊን አሰራር አይደለም። እንደዚህ ብለው ለሚሉ የኔ ጥያቄ ቅዱስ ገብርኤል ያለው እግዚአብሔር ፊት ነው። ይሄን የነገረኝ የሉቃስ ወንጌል ነው። የተናገረው ራሱ ቅዱስ ገብርኤል ነው። እኔ ገብርኤል በእግዚአብሔር ፊት የምቆመው ማን ነኝ? ንገሩኛ፣ ማን ነኝ? በእግዚአብሔር ፊት የሚቆመው ገብርኤል። እኔ በእግዚአብሔር ፊት ነው የምገኘው፣ አድራሻዬ እግዚአብሔር ፊት ነው ካለ የእግዚአብሔር ፊቱ የቱ ጋር ነው? እሱም ካገኘን ገብርኤል እዚህ ጋር አለ እዛ ጋር የለም የሚለው ላይ እንመለስበታለን። በእግዚአብሔር ፊት ሄኖክን አነቡት፣ ከእግዚአብሔር የማይለይ ይላል። የሄኖክ ላይ ደጋግማችሁ ስታነቡት እንዲህ ይላል። መጀመሪያ ቅዱስ ገብርኤል በምድር ስለሚኖሩ ሰዎች ይለምናል፣ ይማልዳል፣ ይጸልያል። ሶስተኛው መልአክ በምድር ስለሚኖሩ መናፍስት ጌታ ስምም ስለሚማልዱ ሰዎች ሲለምንና ሲጸልይ ሰማው። ሶስተኛው መልአክ በሰራዊት ሁሉ ላይ የተሾመ ቅዱስ ገብርኤል ነው አለ። ማን ነው? ቅዱስ ማን ነው? ገብርኤል ነው። ቅዱስ ገብርኤል በእባቦች በአራዊት ላይ የተሾመ። ቅዱስ ገብርኤልን ከጠራችሁ እኮ እባብ ቢነድፋችሁ እንኳን መርዙ አይጎዳም። ከቅዱሳን መላእክት አንዱ ገብርኤል በእባቦች ላይ በገነትና በኪሩቤልም ላይ የተሾመ ነው ይላል ሄኖክ 6:7። በገነትና በምን ላይ? በኪሩቤልም የተሾመ ነው።
እንደገና ምን ይላል? በዚህ በሄኖክ 3:11 ላይ በእግዚአብሔር የዙፋን ቤት ከሚወጡና ከሚገቡ ከዛ ከማይለዩ ቅዱሳን መላእክት መካከል አንዱ ገብርኤል ነው ይላል ሄኖክ ምዕራፍ 20 ቁጥር 39 ላይ። አሁን እሱ ራሱ ቅዱስ ገብርኤል ምን አለ? እኔ በእግዚአብሔር ፊት የምቆመው ማነኝ አለ? ገብርኤል ነኝ። ስለዚህ ጥያቄን ሰብሰብ አድርገውና የእግዚአብሔር ፊቱ የቱ ጋር ነው? እስኪ አንድ ጥያቄ ቆይ፣ ወደ እግዚአብሔር ከመሄዳችን በፊት አየርን የፈጠረው ማን ነው? አየር አካል አለው፣ ነገር ግን የሌለበት ቦታ አለ፣ ያለበት ቦታ ደግሞ አለ። ስለዚህ ምን አለ? አካል አለው ማለት ነው። ውሱን ነው ማለት ነው። በዓለም የተወሰነ ነው ማለት ነው። እሺ ንፋስ የት ጋር ነው ያለው? የት ጋር ነው የሌለው? ንገሩኛ። ኦክሲጅን የት ነው ያለው? የት ነው የሌለው? ንገሩኝ እንጂ የሌለበት ቦታ አለ እንዴ ዓለም ላይ? ንገሩኝ። የሌለበት ቦታ አለ? ፊቱ የቱ ጋር ነው? የንፋሱ ፊት የንፋሱ ፊት የቱ ጋር ነው? ይታወቃል? ለምን? ረቂቅ አካል በምላት በዓለም ላይ ሞልቶ የሚታይ ከእግዚአብሔር ምላት ጋር አይነጻጸርም፣ ሞልቶ የሚኖር ነው። ስለዚህ ኦክሲጅን እዚህ ጋር አለ፣ እዚህ ጋር ስትተነፈስ ሳትጠረው። እግዚአብሔር እኮ ከኦክሲጅን ጋር አይመሳሰልም፣ የኦክሲጅን ፈጣሪ ነው። ግን እንደ ኦክሲጅን የሚፈልገው ሁሉ በንጹህ ልቡና ለሚፈልገው ያለ ወረፋ የሚያገኘው በቅርብ የሚያገኘው እግዚአብሔር ክብር ምስጋና ለስሙ ይሁን ወገኖቼ። ስለዚህ ፊቱ የቱ ጋር ነው? እግዚአብሔር አየርን ኦክሲጅንን አሜሪካም ያለ ህንድም ያለ ቻይናም ያለ ሩሲያም ያለ ኢትዮጵያም ያለ አጠገቡ የሚያገኘው ኦክሲጅን ከሆነ እግዚአብሔር ደግሞ ይሄ ውሱን ነው ካልን እግዚአብሔር በዚህ ልክ በማይነጻጸር መልኩ በምልአት የሚኖር ነው ካልን ከበርባኖስ በታች መሰረቱ ከአርያም በላይ ቁመቱ ከአድማስ እስከ አድማስ ስፋቱ ተብሎ አይነገርም ካልን ዓለምን ይወስናል እንጂ በዓለም አይወሰንም ካልን ዓለም በእግዚአብሔር መዳፍ እንደ ትንኝ ናት ብለን ካልን የእግዚአብሔር ፊቱ የቱ ጋር ነው? እና ቅዱስ ገብርኤልና አድራሻ የምትፈልጉ የተጨነቃችሁ አንድ መልእክት ላስተላለፍ። የቅዱስ ገብርኤል አድራሻ ንፍቅ ያላችሁ የዘመናችን አገልጋይ ነኝ ባያችሁ ብታውቁት ብታገኙት ጥሩ ስለሆነ አድራሻውን ራሱ ተናግረዋል። እኔ በእግዚአብሔር ፊት ነው የምገኘው አለ። አሁን ሁለተኛ የቤት ስራችሁ ምን እንደሆነ ልንገራችሁ። የእግዚአብሔር ፊቱ የቱ ጋር ነው የሚለው ከተመለሰላችሁ ቀጣዩ የቅዱስ ገብርኤል አድራሻ በግልጽ ታገኙታላችሁ። ክብር ምስጋና ለስሙ ይሁን ወገኖቼ። ከዚሁ ሐሳብ ሳንወጣ እውነት ቅዱስ ገብርኤል ምልአት ለእግዚአብሔር ብቻ ነው የሚነገረው። በሁሉ ዓለምን ለእግዚአብሔር ምድር በመላ አይደለ? ዓለምን ወኩሉ ለልብሩስት በምልአት የሚነገረው ለእግዚአብሔር ብቻ ነው። ለመላእክት ምልአት ይነገራል እያልኳቸው አይደለም። ምልአት ለመላእክት ይነገራል እያልኳቸው አይደለም። እሺ አንድ ጥያቄ ልጠይቅ። ስለ ንብ ታውቃላችሁ? ንብ ታውቃላችሁ? ንብ ቀፏ ውስጥ ሆና አውራው ወይም ንግስቲቱ ምንላት 60,000 ሰራተኛ ንብ ሊኖራት ይችላል። የሚገርማችሁ እነዛ ሰራተኛ 60,000 ንቦች በዓለም ወደሚገኝ አበቦችን በመፈለግ በዓለም ላይ ይሰራጫሉ። በየት ይሰራጫሉ? በየት ይሰራጫሉ? በዓለም ሁሉ አበባ ባለበት ይሰራጫሉ። ግን ኮምፓስ አላቸው? ጂፒኤስ አላቸው? እንዴት ነው ተመልሰው ቀፏቸው ሳይጠፋቸው ቀጥ ብለው ቀፏቸው የሚመጡት? እንዴት ነው? ሌላ ቀፎ የሚሄድ የሚያስገባው የለም። የራሱ ቀፎ ነው ቀጥሎ የሚሄደው። በዓለም ተበትኖ ይሁት። እኛ ወደ 4 ኪሎ ለመሄድ ጂፒኤስ ገጥመን ነው ከዚህ የምንንቀሳቀሰው። 4 ኪሎ አይደለም ያልኳችሁ። ንብ እንግዲህ ስለ ንብ አይደለም መርሃ ግብሩ እንጂ ብዙ እንደው የሚደንቅ ነገር ነው አፈጣጠሯ። እንደው በዓለም የተበተነው ንብ 60,000 ንብ ቀጥ ብሎ ወደ ቀፎ ይመጣል። በምን አማካኝነት? ያቺ አንድ የሆነችው ንግስቲቱ ከሷ በሚወጣ ኬሚካል አማካኝነት በዓለም የተበተነውን ሰራተኛ ንብ ትመራዋለች፣ አቅጣጫ ትሰጠዋለች፣ መዳረሻውን መረጃ ትለዋወጣለች። በዓለም ከተበተነው ጋር ስንት ሆና? ስንት ነች ንግስቲቱ? ንገሩኛ፣ ስንት ናት? አንድ ሆና በዓለም የተበተነውን 60,000 ንብ ያለምንም የመረጃ ልዩነት መደነጋገር ቀጥ
ብሎ በዓለም የተበተነው ንብ ወደ ቀፎ ይመጣል። በምን አማካኝነት? ሞገድ አላት፣ የኬሚካል ሞገድ። በዛ ሞገድ አማካኝነት አንድ ሆና ቀፎ ውስጥ ሆና ልዩ ልዩ ቀፎ ውስጥ የምታከናውነው ስራ አለ። በዛ ላይ በዓለም የተበተነውን 60 ሺህ ንብ ትመራዋለች፣ አቅጣጫ ትሰጣለች፣ መረጃ ትለዋወጣለች። እንዳይለያዩ ማይለያዩት አንድ ሆና እንዴት በዓለም የተበተነውን እና አንዳንድ የባዮሎጂ መምህራን ወደ እግዚአብሔር የእግዚአብሔርን ነገር የቅዱሳንን ነገር ከማጣጣላችሁ በፊት የንብን ነገር አጥኑ። ትንሹ ነገር ጀምሩ። እግዚአብሔር ነገር በጥናት አይደረስበትም። ምክንያቱም እግዚአብሔር ራሱን እንደተጠኚ አልተወም። እኛ እንዳጥኚ እሱ እንደተጠኚ ሆኖ የቀረበበት አምላክ የለም። ተጠኚ አይደለም ሰው የሚያጠናው ሰው አጥኚ፣ እግዚአብሔር ተጠኚ እንደ ያለ ስርዓት በዓለም የለም። ተጠኚ አይደለም። ስለዚህ በምን እናገኘው? ነቢያት ልቦናቸውን ንጹህ በማድረግ እግዚአብሔርን አግኝተውታል። በጾም በጸሎት ልቦናን ንጹህ በማድረግ የሚገኝ ነው። ክብር ምስጋና ለስሙ ይሁን። ሶስተኛ አንድ ምሳሌ ልጨምርና ትምህርቴን ወደ መጠቅለል ልምጣ። ሶስተኛው ምሳሌ ሁላችሁም እንደምታውቁት በእጃችሁ የኤሌክትሮኒክስ ሚዲያዎች ይገኛሉ። ኢንተርኔት አለ አይደለ? በእጃችሁ ኢንተርኔት አለ አይደለ? የተለያየ ኢንተርኔት መረጃዎች የተለያየው በዓለም ላይ በቢሊዮን የሚቆጠር በስማርትፎን በሉ በላፕቶፕ በተለያየ ምክንያት በኤሌክትሮኒክስ መሳሪያዎች አማካኝነት የመረጃ ፍሰት ያለመገደብ ይፈሳል። በቢሊዮን የሚቆጠሩ ላፕቶፖች፣ ስማርትፎኖች፣ የተለያዩ ኤሌክትሮኒክስ ሚዲያዎች አሉ። ግን የነዚህ ሁሉ በቢሊዮን ለሚቆጠሩት ስማርትፎኖች ወይንም ላፕቶፕ ኮምፒውተሮች ሰርቨሩ ስንት ነው? ንገሩኝ እንጂ ሰርቨሩ ስንት ነው? ከኔ ጋር አላችሁም እንዴ? ሰርቨሩ ስንት ነው? አንድ እኮ ነው። ይሄን አታውቁም እንዴ? ሰርቨሩ ስንት ነው ይመስላችሁ? ቲክቶከሮች የላችሁም? አንድ ነው አይደለ? ሰርቨሩ አንድ ነው። አንድ ቦታ ያለ አንድ። ግን በዓለም ሁሉ የሚገኙትን ስማርትፎኖች የተለያዩ መረጃ ተቀባይና ላኪ አካላትን ያለምንም ወረፋ ያለምንም ቅደም ተከተል በተመሳሳይ ቅጽበት በተመሳሳይ ደቂቃ መረጃ ዲስትሪቢዩት ማድረግ ማከፋፈል ይችላል። በተመሳሳይ ቅጽበት ያለምንም ልዩነት። ግን እንዴት? አንድ ነው። በዓለም የሞላውን ቅድም የንቡ አልገረማችሁ? ሁለተኛ ሰው ያ እግዚአብሔር የሰራት ናት። ሁለተኛ ሰርቨሩ ደግሞ አንድ ነው። እንዴት በተመሳሳይ ሰዓት በዓለም ያሉ የኢንተርኔት አገልግሎቶችን እንዴት ሊያስተናግድ ቻለ? ያለምንም የመረጃ ፍሰት ያለምንም ቅጽበት ያለምንም ልዩነት እኩል ያገለግላል። እንዴት እኩል ማገልገል ቻለ? አንድ ነው። እንዴት በቢሊዮን የሚቆጠረው በተመሳሳይ ደቂቃ ማገልገል ካቻለ? ሰው የሰራው ሰርቨር በቢሊዮን የሚቆጠረውን ተገልጋይ በተመሳሳይ ሰዓት ያለ ቅጽበት ልዩነት እኩል ማገልገል ከቻለ፣ እግዚአብሔር የሰራው ቅዱስ ገብርኤል ሰው ከሰራው ሰርቨር ያንሳል? በማርያም መልሱልኝ፣ ያንሳል? ክብር ምስጋና ለስሙ ይሁን። ለዚህ ነው ቅዱስ ገብርኤል እንዲህ አለ፣ እኔ በእግዚአብሔር ፊት የምቆመው ቅዱስ በእንግሊዘኛ I am Gabriel, I stand in the presence of God ይላል። እግዚአብሔር ባለበት የምገኝ ይላል። in the presence of God። እንግሊዘኛ ፈረንጅ ቀመስ ስለሆናችሁ የዘመናችንም ያው ፈረንጅኛ የተሻለ ነው ብለን ስለምናስብ ለማን እንደሚሻል መድኃኔዓለም ይወቀው። ምን ይላል? I am Gabriel, I stand in the presence of God። እግዚአብሔር ባለበት የምገኝ እኔ ገብርኤል ነኝ ይላል። እግዚአብሔር ባለበት ምን እምል? በማርያም መልሱልኝ እንጂ ምን እምል? እና እግዚአብሔር ያለ የቱ ጋር ነው? ስለዚህ ሐዋሳ ሲሆን የአድራሻ ጂፒኤ ጠፋባችሁ ጠያቂዎች እግዚአብሔር ባለበት in the presence of God እግዚአብሔር ባለበት የምገኝ እኔ ቅዱስ ገብርኤል ነኝ አለ። ስለዚህ ቅዱስ ገብርኤል የት ጋር እንዳለ አድራሻውን በደንብ ማወቅ ካስጨነቃችሁ ካስፈለጋችሁ እግዚአብሔር የት ጋር እንደሚገኝ ንገሩኝ፣ ከዛ ቅዱስ ገብርኤል ያለበትን ታገኛላችሁ ብዬ መልሳለሁ። ክብር ምስጋና ለስሙ ይሁን ወገኖቼ፣ ክብር ምስጋና በድጋሜ ለስሙ ይሁን ወገኖቼ። የክብረ በዓል ትምህርት ከዚህ በላይ ማስፋት አልፈለኩም። ምክንያቱም በድካም ያደሩ አገልጋዮች ይገኛሉ ብዬ ስላሰብኩ እዚሁ ጋር ማብቃት ወደድኩኝ። ወገኖቼ ዛሬ
ይህንን ልበልና ትምህርቴን ቅዱስ ገብርኤል በእግዚአብሔር ፊት መቆም ማለት ምን ማለት ነው? በብዙ መምህራን የሚሰበክ ስለሆነ እዚህ ላይ ደግሜ ታውቁታላችሁ ብዬ ስለማስብ እዛ ላይ ደግሜ አልገባም። ወገኖቼ ዛሬ የቅዱስ ገብርኤል ቀን ስለሆነ ደመቀ አይደል? አንዳንዶች ደግሞ ምን ይላሉ? የገብርኤል ቀን ምን ይላል? ንገሩኝ። የገብርኤል ቀን ምን ይላል ይላሉ? የእነሱን ቃል ለማስተጋባት አይደለም፣ የእነሱን ሐሳብ የሚሸምት አንዳንድ ሞኝ ስለማይጠፋ ነው። የዋህ ብእሲ ኩሎ ዘነገረዎ ያምን፣ ሞኝ ሰው የነገሩትን ሁሉ ያምናል የሚል አባባል አለ። የዋህ ብእሲ ኩሎ ዘነገረዎ ያምን የተባለውን ሁሉ እውነት መስሎት ልቡ የሚሰነጠቃል። የገብርኤል ቀን ምን ይላል? ይደምቃል። የኢየሱስ ቀን አይደምቅም የሚሉ አሉ። የገብርኤል ቀን ደመቀ አይደለ? ንገሩኛ፣ ደመቀ አይደል? እንኳን ደስ አላችሁ። ደስ ይላል። አያስከፋም። ምን ማለት ነው? በመጀመሪያ ምን የለም፣ አንድ የተወሰነ የኢየሱስ ክርስቶስ የሚባል ቀን የለም። ከዓመት እስከ ዓመት ዓመተ ምሕረት፣ ከወር እስከ ወር፣ ከሳምንት እስከ ሳምንት፣ ከቀን እስከ ቀን ኢየሱስ ክርስቶስ ነው። ስሙ ይክበር ይመስገን፣ ከፍ ከፍ ይበል። ምክንያቱስ የገብርኤል ቀን ደመቀ። ደምቆ ምን አደረግን? ኢየሱስ ክርስቶስን አመለክን። ማንን አመለክን? እንዴት አድርገን? በቅዳሴ። ቅዳሴ ማለት ምን ማለት ነው? 3 ሰዓት ከ6 እስከ 9 በዕለተ ዓርብ መስቀል ላይ የቆየባትን 3 ሰዓት በጸሎት ሞቱን ትንሣኤውን እያወጅን ቆይተን መጨረሻም ቅዱስ ሥጋውን እንዳገኘን ከመስቀል ላይ ከቀራንዮ ቤተ መቅደሱ ከመንበሩ ቅዱስ ሥጋውን ክቡር ደሙን በመቀበል ከክርስቶስ ጋር አንድ የምንሆንበት ማለት ነው። ስለዚህ የቅዱስ ገብርኤል ቀን ደመቀ። የደመቀው የማን ነው? ኢየሱስ ክርስቶስን የሚያመልክ ሕዝብ ምን አለ? በዛ ነው። ክብር ምስጋና ለስሙ ይሁን። እንደነሱ በርካሽ ችርቻሮ ውስጥ አንገባም እንጂ መድመቅ የጥምቀት ይደምቃል እንዴ አንልም። የስቅለት አይደለም፣ ሁሉም የኢየሱስ ክርስቶስ። እነዚህ 9ኙ የነገረ ድነት አንኳር ክንውኖች ቢታሰቡበትም ዓመተ ምሕረት ከዓመት እስከ ዓመት በክርስቶስ መስቀል የተገኘ አምልኮ ስንፈጽም ክርስቶስን የዕለተ ዓርቡን ቅዱስ ሥጋውን ክቡር ደሙን ማዕከል አድርገን እሱ ወደ እሱ ማዕከል የአምልኳችን ማዕከል የአምልኳችን ራስ ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁን። ትምህርቴን ላጠናቅቅና የቅዱስ ገብርኤል ቀን ደመቀ። አዎ ደስ ብሎናል። ክብር ምስጋና ለስሙ ይሁን። ምክንያቱስ ቅዱስ ገብርኤል የረዳቸው ያገዛቸው፣ በጸሎት በምልጃ በስለት የደረሰላቸው፣ ከአደጋ ያወጣቸው፣ ከጉድ ከጭንቅ ያወጣቸው የረዳቸው ሰዎች መጡና ኢየሱስ ክርስቶስን እያመለኩ ነው። ረዳቸው። ምስጋናውን ይዘው የመልአኩንም ምስጋና ሳይዘነጉ። ምክንያቱም ውለታ የሚረሳ ኦርቶዶክሳዊ የለምና የመልአኩን በአጋዥነቱ በረድኤትነቱ እያመሰገኑ ወዴት መጡ? ወደ እግዚአብሔር መንግሥት። ስለዚህ የገብርኤል ቀን ከደመቀ የደመቀው ማን ነው? ክርስቶስን የሚያመልክ ሕዝብ ደመቀ ማለት። ክብር ምስጋና ለስሙ ይሁን። እንዲህ ብዬ ልጨርስ። ለምሳሌ አንድ ኮሜዲ ብዙ ሰው መሰብሰብ ይችላል አይችልም? ይችላል አይችልም? ይችላል። እሺ አንድ ደግሞ አገልጋይ ነኝ የሚል አንድ ግለሰብ ብዙ ሰው አሁን ለምሳሌ እኛም ጋር ተጀምሯል። ማስታወቂያ ይወጣና ከሌ የሚባል ታዋቂ ይመጣል የሚል ለምን ሰው እንዲሰበሰብ እኮ ነው። በዛ በስሙ በዛ በታዋቂው ስም ሰው እንዲሰበሰብ ነው። ሰውየውን አይደለም የሚማረው ማንን ነው? መጥቶ ወንጌል ነው ለሚሰማው። እሺ ደግሞ ታች ቤት ዘረግ በሉና ሄዱ። እዛም ቤት ደግሞ አዳራሽ የሚሞሉ ሰዎች አሉ ሰብስበው። ቅዱስ ገብርኤል ከነዚህ ሰዎች ያንሳል ወይ ነው ጥያቄው? ያንሳል? ሰው ሰብስቦ አዳራሽ ከሞላ ቅዱስ ገብርኤል የኢትዮጵያን ቤተክርስቲያን በሙሉ ከዳር እስከ ዳር ሰብስቦ ቢሞላ ያንሳል? ደመቀ። እንኳን ደስ ብሎናል በመድመቁ። ከፈለጋችሁ ደስ ይበላችሁ እናንተም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።